ለኪነ ህንፃዊ ስራ ተፈላጊ የሆኑ እንደ ክሮሚየም፣ ታይታኒየም እና ሲርኮኒየም የተባሉ ንጥረ ነገሮችን የናሳ ሳይንቲስቶች በጨረቃ አካል ላይ ያገኙ ሲሆን ይበልጡኑ ደግሞ ከጨረቃ ላይ የሚነሱ እንዲሁም ጨረቃ ላይ የሚያርፉ ከምድር ያልሆኑ በራሪ አካላትን መመልከት ችለዋል። ይሁን እንጂ እነኚህ ማስረጃዎች ችላ ተብለዋል ወይንም ደግሞ ሆን ተብሎ እየተሸሸጉን ነው። ለምን? ከናሳ ተመራማሪዎች ውስጥ አንዱ የሆነው ተመራማሪ ጃርግ ሊዮናርድ ኤሊየኖች በጨረቃ ላይ መኖራቸው እንደሚታወቅ ነገር ግን ይሄ መረጃ ከህዝቡ ለመደበቅ ተብሎ ማስረጃ የሚሆኑ ፎቶግራፎችን እንዲሁም ተንቀሳቃሽ ምስሎችን ናሳ ከህዝቡ እንደደበቀ ወይንም እንዳጠፋቸው ተናግሯል። ሰላም ክቡራን ተመልካቾቻችን እንደምን አላችሁ? በዛሬው መርሃ ግብራችን ከተለያዩ የመረጃ ምንጮች ያሰባሰብናቸውን ጥናታዊ መረጃዎች አንድ ላይ በማጠናቀር ሳይንስ ስለ ጨረቃና ስለ ኤሊየኖች ምን ላይ ደርሷል፣ ምንስ ደብቆናል፣ የታሪክ መጽሐፍትስ ምን ይላሉ በሚሉ ሐሳቦች ዙሪያ ያሉንን መረጃዎች ካቀረብንላችሁ በኋላ ከእምነት መጽሐፍት አንፃር ደግሞ ስለ ጨረቃና ስለ ህዋ መጤ ፍጡራን ያለንን ግንዛቤ በተወሰነ መልኩ እናሰፋለን። ቪዲዮውን ሳትጨርሱት ግን ምንም አይነት ድምዳሜ ላይ እንዳትደርሱ ስል ካሁኑ ሐሳቤን መግለጽ ወዳለሁ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እየጠየቅን ወደ መሰናዳችን እንለፍ። ክበባዊ ቅርጽ ያላት ጨረቃችን አንዳንድ ማስረጃዎች እንደሚጠቁሙን በኤሊየኖች የተሰራችና ከጥቂት 100,000 ዓመታት በፊት ሆን ተብሎ በመሬት ምህዋር ላይ የተቀመጠች አርቲፊሻል ሳተላይት ትሆን? እናም ደግሞ የመሬት ስነ ተፈጥሮ ላይ ተጽዕኖ ለመፍጠር ብቻም ሳይሆን በአጠቃላይ ለምልከታና አኗኗራችንን ለመቆጣጠር ጭምር በተራቀቁ መሐንዲሶች የተገነባች መሳሪያ ትሆን? ልክ እንደ ሌሎች ሰው ሰራሽ ሳተላይቶች ጨረቃ ከመሬት ምህዋር ጋር በቀጥታ የምትገናኝ ሲሆን ከመሬታችን 238,855 ማይሎች ርቀት ላይ ትገኛለች። ይህም ማለት እንግዲህ ከመሬት ግማዘንግ ወይንም ደግሞ ዲያሜትር 30 እጥፍ ርቀት ላይ ማለት ነው። ሌላው ጥያቄ ፈጣሪ የሆነው ጉዳይ ጨረቃ በራሷ ዛቢያ የምትዞርበት አዟዟር በመሬታችን ዙሪያ ከምትዞርበት ምህዋሯ ጋር በቀጥታ ተመሳሳይ በመሆኑ በሚያስደንቅ ሁኔታ የጨረቃ አንድ ገጽ ብቻ ወደ ምድራችን የዞረ እንዲሆን አድርጎታል። ስለዚህ የጨረቃ ሌላኛው ገጽ ወይንም ጀርባዋን መመልከት አንችልም ማለት ነው። በሌሎች ፕላኔቶች ዙሪያ የሚዞሩ ተፈጥሯዊ ጨረቃዎች በፕላኔቶቻቸው አጋማሽ ላይ ዑደታቸውን ያደርጋሉ። በተለየ ሁኔታ ግን ጨረቃችን ወደ 5 ዲግሪ ያህል ከፍ ብላ በምድር ላይ ባሉ ውቅያኖሶች በእኛም በሰዎች ህይወት ላይ ተጽዕኖ መፍጠር በሚያስችላት ሁኔታ ምህዋሯን ታደርጋለች። በ1969 ዓመተ ምህረት በህዳር 14 ቀን የአፖሎ 12 ቡድን ሰው ሰራሽ የጨረቃ መንቀጥቀጥን መፍጠር የሚችል መሳሪያ ወይንም ዕቃ ጨረቃ ላይ እንዲጋጭ ያደርጋል። በዚህም የተነሳ ጨረቃ ለ40 ደቂቃዎች ያህል ልክ እንደ ደውል ነዘረች። ይሄ አስገራሚ ሁኔታ ናሳ በቀጣይ ተልዕኮ የበለጠ ከባድ ሮኬት ለመሞከር እንዲወስን ያደርገዋል። እና በአፖሎ 13 ተልዕኮ የበለጠ ከባድ ከ100 ማይሎች በላይ ግጭትን መፍጠር በሚችል ሮኬት ሙከራ ሲያደርጉ ጨረቃ የጋን አይነት ድምጽ ንዝረት ከ3 እስከ 4 ሰዓታት ያህል አስተጋባች። ይህ የናሳ ጥናታዊ ሙከራ ውጤት ያልተጠበቀና አስደንጋጭ ከመሆኑም ባሻገር ብዙዎች ጨረቃ ማለት ውስጣዊ ክፍሏ ክፍት የሆነ ሳተላይት ናት ብለው እንዲያስቡ አድርጓቸዋል። ጥንታዊ ባህሎች ጽፈው እንዳስቀመጡልን ከጨረቃ በፊት የሚሉት ጊዜ ነበራቸው። በዚህ ጉዳይ ላይ ከጻፉ ታዋቂ የግሪክ ፈላስፋና ጸሐፊዎች መካከል አርስቶትል ተጠቃሹ ነው። ፕራሳላኒስ የሚሉት ጊዜ አላቸው። ይህም ማለት ከጨረቃ በፊት የነበሩ ማለት ነው። የኮሎምቢያኖች ጽሑፍ ጨረቃ በሰማይ ላይ ባልነበረችበት ዘመን በማለት ጽፈዋል። አፍሪካውያን ደግሞ ባልታወቀ ድራገን የተቀመጠ እንቁላል ነው በማለት በዚህም ምክንያት የመሬት አኗኗር እንደተቀየረ ኃያል ጎርፍና የሰው ልጆች ሞት እንደሆነ መዝግበዋል። አስተውሉ። ያለምንም የእርስ በርስ ግንኙነት እንዴት ብዙ ባህሎች ስለ ጨረቃ ተመሳሳይነት ያለው ሐሳብ ኖራቸው። በ1966 ዓመተ ምህረት በህዳር 23 ቀን በጨረቃ ላይ ያሉ 6 ረጃጅም ቅርጾችን የሚያሳይ ፎቶግራፍ ተነሳ። የሶቪየት የጠፈር መሐንዲስ የሆነው አሌክዛንደር ቅርጾቹ በግብጽ ካሉት 3 ፒራሚዶች አቀማመጥ ጋር ተቀራራቢነት እንዳለው ተናገረ።
በተጨማሪም የናሳ ተመራማሪ የሆነው ዶክተር ፎሩክ ኤልባስ እነኚህ ቅርጾች በጭራሽ ተፈጥሯዊ ሊሆኑ እንደማይችሉና በምድራችን ላይ ካሉት የትኞቹም ረዣዥም ህንጻዎች አንጻር የበለጠ ረዥም እንደሆነ ገልጿል። ጨረቃን የረገጡ ሳይንቲስቶች ከዚህ በፊት ሰምተውት የማያውቁት የህዋ ላይ ድምጽ እንዳስተዋሉ የተናገሩ ሲሆን ይህም ድምጽ የጨረቃ ኤሌክትሮማግኔታዊ ራዲዮ የፈጠረው ድምጽ ነው በማለት ቢገመትም ናሳ ባደረገው ጥናት ጨረቃ ልክ እንደ ፕላኔቶች ሁሉ ኤሌክትሮማግኔታዊ ዌቭ እንደሌላት አረጋግጧል። ታዲያ ይህን የጨረቃ ላይ የድምጽ ሁከት ምን ፈጠረው? ጨረቃ ላይ ካረፉ የጠፈር ተመራማሪዎች መካከል አንዱ የሆነው አርምስትሮንግ የጨረቃ ላይ ጉዞ ከተጠናቀቀ ከ25 ዓመታት በኋላ ባደረገው ንግግር መካከል አንድ አወዛጋቢ ነገር እንዲህ በማለት ተናገረ። There are great ideas undiscovered. Breakthroughs available to those who can remove one of truth's protective layers. ከእውነት መከልከያ ሽፋኖች መካከል አንዱን ማስወገድ ለሚችል የሚገለጡ ታላላቅ ያልተገኙ ሐሳቦች አሉ። ከእውነት መከላከያ ሽፋኖች ማን ነው ወይንም ምንድነው እውነቱን እንዳናውቅ እየጋረደን ያለው? ደሞም ለምን? በዓለም አቀፍ ደረጃ እውቅናን ማትረፍ የቻለችው ደራሲ ባርብራ ማርሲኒያክ ስለ ጨረቃ ተፈጥሮ እንዲሁም ተጽዕኖ በዚህ መልኩ ጽፋለች። ስለ ሙሉ ጨረቃና የአንጎል መታወክ፣ እብደትና ከፍተኛ የደም መፍሰስ ያሉት ተረቶች በሙሉ እውነት ናቸው። ጨረቃ በጣም ኃይልን የተሞላች ኤሌክትሮማግኔታዊ ኮምፒውተር ነች። የጨረቃ መርሃ ግብሮች በሰዎች ላይ ከፍተኛ ገደብ ነበራቸው። የጨረቃ ኃይል የኤሌክትሮማግኔታዊ ፍሪኩዌንሲዎችን አሁን ያለውን ባለ 2 ገመድ ዲኤንኤ ለማቆየት ወደ ምድር እያበራ ነበር። ባለ 12 ገመድ መሆን ነበረበት ይባላል። እንደ አስታራቂና የክትትል መሳሪያ እንደ ሱፐር ኮምፒውተር ወይንም በሰማይ ላይ እንዳለ አይን የተሰራችና መልህቋን ከምድር ከባቢ አየር ውጭ ያደረገች ሳተላይት ነች። ሳይንቲስቶችና የጥንት መዛግብት ስለ ጨረቃ ከሚሰጡት ሐሳብና ከደረሱበት ጥናት በጥቂቱ የዚህን ያህል ካየን እንደ ሃይማኖት ተከታይነታችን ደግሞ ከእምነት አንጻር ሊያሳምኑን ስለሚችሉ ሐሳቦች ጥቂት እንበል። በክርስትናና በእስልምና አማኞች ዘንድ ጨረቃ በአምላክ ቃል የተፈጠረች እንደሆነ ይታመናል። ስለዚህ ከዚህ እምነታችን ተነስተን ሳይንቲስቶች እንደሚያስቡት በኤሊየኖች የተሰራች ሳተላይት ነች ብለን ማመን ቢያቅተንም ግን ምናልባት ጨረቃ ከተፈጠረች በኋላ በኤሊየኖች ምጡቅ ስልጣኔ እንደ ሳተላይትነት እንድታገለግላቸው መገንባት የሚፈልጉትን ነገር በሙሉ ገንብተውባት እንደ ሳተላይትነት እየተጠቀሙባት ይሆን? ከጨረቃ በስተጀርባ በማናያት ገጿ ላይ ከተማቸውን ገንብተውባት የሚኖሩበት የኤሊየኖች ከተማቸው ትሆን? ከዚህ የተለየ ምክንያታዊ ሐሳብ ካላችሁ ማወቅ ስለምፈልግ ኮሜንት ላይ ብትጽፉልኝ ደስ ይለኛል። አንድ ጥያቄ ግን እንድታስቡበት ለእናንተ ልስጣችሁ። የጥንት መዛግብት ላይ ስለተጻፉት ሐሳቦች ምን ድምዳሜ ለመድረስ ይቻላል? እስከ መጨረሻው ስለተከታተላችሁን እናመሰግናለን። ዘወትር እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ ደውል ምልክቱን በመጫን ቤተሰብ ሁኑ።